ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም፣ ፍቅር፣ ጤና ከሁላችሁም ጋር ይሁን እያልኩኝ እንግዲህ ባለፈው ለታ የፎሮፎር ጸጉር ለሚያሳክክ ቪዲዮ ሰርች የላችሁ ነበረ። እንዴት እንደዚህ አይነት ሻምፖዎችን ሜዲኬትድ የሆኑ ሻምፖዎችን እንደምትጠቀሙ ከዛ በኋላ ጸጉራችሁን ከታጠባችሁ በኋላ ቀጥታ ይሄንን ነው ማድረግ ያለብን ማለት ነው። ምክንያቱም እንደዚህ አይነት ሻምፖዎች ጸጉር ሊያደርቁ ስለሚችሉ አሁን እንዳያችሁኝ ቅባታችንን የሞቀ ውሃ ውስጥ እንከተዋለን። ይሄ ልክ ታጥቤው ነው። ታጥቤ ያው ገላይን ታጥቤ ምናምን ስለጨረስኩኝ ትንሽ ውሃው ረጠብ ያለው ውሃው ለቋል፣ ግን ስቲል እርጥብ ነው ማለት ነው። እና ይሄንን ነው የምናደርገው። ምንድነው የምናደርገው? ቅባታችንን በሞቀ ውሃ ውስጥ እንከተዋለን። እንደምታዩት የውሃ አለው ስቲል እርጥብ ነው ይኸው እጄ ላይ። እና እንደዚህ ውሃው እያለ ሳይደርቅ ቅባታችሁን ውሃ ውስጥ የሞቀ ውሃ ውስጥ ከታላችሁ ሃት ኦይል ትሪትመንት እንሰጠዋለን ማለት ነው። ቻሌንጅ እያነበብኩኝ ነበረ። መስኪዬ ቻሌንጅ ጀምሪልኝ ያላችሁኝ ነበረ። እሱን እስቲ እናስብበታለን። ትታችሁኝ ካልጠፋችሁ ማለት ነው። ቻሌንጅ አጀምራችሁኝ 100,000 ሰው ቻሌንጅ አስጀምሮኝ በ10,000 ሰው ከዛ ብሎ ደግሞ በ50 ሰው ነው የምንጨርሰው። ስለዚህ ለ50ዎቹ ብዬ ራሱ መጀመሪያ አይቀርም ማለት ነው። ከዛ በኋላ ቅባቱ ሞቅ ሲል ይታወቃችኋል። እሱ ሞቅ ያለ ቅባት ውስጡን አናታችሁ በደንብ ትቀቡታላችሁ። እኔም እንደምታዩኝ አባ ሞጅሬ ነኝና ቅባት በደንብ ነው የምወደው፣ በደንብ ነው የምቀባው ማለት ነው። ጸጉራችን ይሄ በተለይ የሚያሳክክ ለፎሮፎር ምናምን ብለን የምንጠቀማቸው ሻምፖዎች እንዴት እንደምንጠቀማቸው ባለፈው ቪዲዮ ላይ ያሳየቻችኋለሁ። ሻምፖውን ጭንቅላታችን ላይ ተቀብተነው ውስጡን ተቀብተነው ማሳጅ አድርገነው ማቆየት አለብን። እንደ ማንኛውም ሻምፖ ዝም ብለን ሙሉ ጸጉራችንን አንታጠብበትም። ምክንያቱም ጸጉራችንም ሊያደርቅብን ስለሚችል እንደምታዩት ቅባቱን ውስጡን በደንብ አድርጋችሁ የሞቀ ሃት ኦይል ትሪትመንት ነው የምትሰጡት። በተለይ ጸጉራችሁ ደረቅ ከሆነ ጸጉራችሁ በተለይ ሎው ለሆነ ሃት ኦይል ትሪትመንት በጣም አሪፍ ነው የሞቀ ቅባት። ምክንያቱም አንደኛ ወደ ቆዳችሁ ውስጥ እንዲገባ ይረዳዋል። በደንብ ወደ ቆዳችሁ ውስጥ ይገባል። ሁለተኛ ነገር ደግሞ ጸጉራችሁ ቶሎ እንዲመጣው ዛላው ራሱ ማለት ነው። ዛላው ራሱ ከላይ ብቻ ተብለጭልጩ አይቀርም፣ በደንብ እንዲወስደው ያግዘናል በሞቀ ስንቀባው ማለት ነው። ሌላው ነገር ደግሞ ጸጉራችን እንዳይደርቅ ያግዘናል ማለት ነው። ጸጉራችን ለማለስለሻነት ይረዳናል። ልክ እንደ ቆዳችንን በእርጥቡ ስንቀባው የምንቀባውን ነገር ቅባት ነገር ፊታችሁን እንዳታስነኩ እያልኩ ነው እዚህ ጋር። እና እኔም ብጉር ስለሚወደኝ ፊቴ ወዛማ ስለሆነ ቅባት ወደ ፊቴ ማለት ጸጉሬ ወደ ፊቴ መምጣት የለበትም። እና ብጉር ካለባችሁ ሁሉ ጊዜም ቅባት ስትቀቡ ወደ ፊታችሁ ባታመጡት ጥሩ ነው ማለት ነው። ሌላው ነገር ምንድነው? ይሄንኑ የሞቀውን ቅባት ዛላውን እንደዚህ በደንብ አድርጋችሁ ትቀቡታላችሁ። በተለይ ይሄንን ባለፈው የሰራሁላችሁን ለሚያሳክክ ጸጉር ለፎሮፎር እንዴት እንደምትጠቀሙ ያሳየሁላችሁን ቪዲዮ ይቅርና በማንኛውም ጊዜ ጸጉራችሁን ታጥባችሁ እንደዚህ ሞቅ ያለ ቅባት ብትቀቡት በጣም አሪፍ ነው ለጸጉራችሁ ማለት ነው። አንደኛ ነገር እንዲመጣው ያደርገዋል። ሁለተኛ ቆዳችን ራሱ ውስጡ እንዲከፈት ያደርገዋል ልክ የሞቀውን ስትቀቡ። ከዛ በኋላ ደግሞ ማሳጅ ያስፈልጋል ግዴታ ማለት ነው። ማሳጅ ከሌለው እንዴት ነው ፊታችሁ ላይ ሞይስቸራይዝ ስታደርጉ ፊታችሁን ክሬሙን ቁጭ አድርጋችሁ እንደመተው ይቆጠራል፣ ጸጉራችሁን ማሳጅ ካላደረጋችሁት ማለት ነው። ስለዚህ ሃት ኦይል ትሪትመንት ተቀብታችሁ ከዛ በኋላ ማሳጅ ማድረግ በጣም ግድ ይለዋል ማለት ነው። ዛላውንም እንደገና ውስጡንም ማለት ነው። እና ያስታውቃችኋል ራሱ እንደዚህ አይነት አሁን ይሄንን ሻምፖ ስለተቀባው ራሱ ጸጉሬ የደረቀ ነው የሚመስለኝ ማለት ነው። ምክንያቱም በዶቭ ባለፈው ራሱ ካስኮ ሄጄ ነበርና
ከዚህ ካጠገብ ያስቀምጥላችኋለሁ። እያየው ነበረ ሻምፖዎች። እንደገና የዶቭ ራሱ ሻምፖ መጥቷል። ራሱ ሻምፖ ራሱ ማለት ነው። እና ባር ሳፖች ነው የምጠቀመው። ባር ሶፖችም ብትጠቀሙ ከሻምፖ ያነሰ ነው ኬሚካላቸው ማለት ነው። እና ያን ያህል ኬሚካል የላቸውም። እሱን መጠቀም ትችላላችሁ። እንደምታዩት በደንብ አድርጋችሁ ትቀባላችሁ። ከዛ በኋላ 2 ቦታ 3 ቦታ ልክ እንደ ጸጉራችሁ አይነት አያችሁ። ይሄኛው ቅባት ያው ቤት ውስጥ የምንሰራው ነው። ይሄው አለኝ። ይሄንን ነው እንግዲህ ያቀለጥኩት ውሃ ውስጥ የጨመርኩት ማለት ነው። ኮኮናት ስላለው እኛ ጋር ደግሞ ብርድ ስለሆነ አሁን ኮኮናቱ ይረጋል። እሱን የሚረጋ ቅባት ቢሆንም የማይረጋ ቢሆን ራሱ ሁለቱንም የሚረጋም ቢሆን የማይረጋም ቢሆን አሙቃችሁ ብትጠቀሙት በጣም ይጠቅማቸዋል። ቅባቱ በእጥፍ እንዲሰራ ነው የሚያደርገው። ቅባታችሁ የምትቀቡት ቅባት በእጥፍ እንዲሰራ ያደርገዋል። ከዛ እንደምታዩት በደንብ ቅባት ቀብቼ ያስታውቃል ወዙ። አሁን እርጥብ ስለሆነ ያው ጸጉራችን ያው የተሸበሸበ ነው የሚሆነው። በንጋታው በሁለተኛው ቀን ደግሞ ዝርግት ይላል ማለት ነው። ያው ነግሬያቸዋለሁ ከዚህ በፊትም ጸጉራችን በአብዛኛው ኢትዮጵያውያን ጸጉራችን ስንታጠበው የማጠርና የመሸብሸብ ባህሪ ያለው ግን የሞቀ ቅባት ትሪትመንት ሰጥተነው አበጥረን ካሁኑ ልስላሴው ያስታውቃቸዋል ልዩነቱ ማለት ነው። ገና ያልተተኮስኩ ምን አላልኩት ያስታውቃቸዋል። ራሱ በዚህ በኩል ያለውና በዛ በኩል ያለው ያስታውቃቸዋል። ስለዚህ ብጥር አድርገን 2 ቦታ ወይ 3 ቦታ 4 ቦታ ሰርተን እናሳድረዋለን። ከዛ በኋላ ሽፍን አድርገን በቦኔት ሸፍነን እናሳድረዋለን። በንጋታው ልስልስ ያለ ይሆንልናል ማለት ነው። እንግዲህ ከሚቀጥለው የቀጠለ ቪዲዮ ብለው ይቀለኛል። ምክንያቱም ብዙ ሰዓት እንዳይፈጅባችሁ። ያው አንዳንዴ ቪዲዮ ሲሰራ 8 ደቂቃ ነው፣ ከዚህ በላይ እንዳይበልጥባችሁ ብዬ ነው፣ ከጊዜ አንጻር ማለት ነው። ስለዚህ እንደዚህ አደርግና ቦኔቴን አደርጋለሁኝ። ማታ ጸጉራችሁን ሸፍናችሁ ማደር ጸጉራችሁ እንዳይሰባበር፣ ትራሳችሁ ቅባት እንዳይነካው ለብዙ ነገር ይጠቅማል ማለት ነው። እንደዚህ ቦኔቴን አድርጌ እተኛለሁ። ለጸጉር መበጣጠስ መርገፍ ራሱ በጣም ይጠቅማል። ወዙንም ይዞልን እንዲያድር ያደርጋል። አሁን ለጥ ልበል። በአመት አንዴ የሚገኝ እንቅልፍ ለጥ። ቻው። ተነሳው እኮ ሸሽን ላስተካክል። አይ በቃ ልተኛ። ቻው፣ ሰላም ሁኑልኝ። ልተኛ ተመልሼ። ባይ ባይ።